እንደውም የሚገርምሽ ነገር 10 ጊዜ ነው የፈታኋት እያለ እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት። እኔ ወይና ያለው እሱ ኢትዮጵያ ነው ያለው። ቀስ እያለ ወይና ያለው እሱ አንቺ የት ነሽ? አንቺ የት ነሽ? እሱ ኢትዮጵያ ነው፣ እኔ ሳኡዲ ነኝ። ከዛ የለኝም ብሎ ፎቶ ይሄን ለምን አደረግሽ? ሁሉ ጊዜ እኔ ጋራ ሲያወራ አሞኛል፣ ደክሞኛል፣ በጣም ስራ ቢዚ ነኝ ይላል። ይሄማ የኢትዮጵያ ወንድ ሁሉም ሰባ ወንድ የሆነው። እሺ ዛሬ ደም ግፊቴ ደግሞ ተነስቶብኛል፣ ብስጭት እያለኝ ነው ይላል። ከዛ አሞታል እያልኩኝ በቃ አልደውልበትም። ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛም። በቃ ዝም ብሎ ያወራል በጽሁፍ። ሲደውል ደግሞ ጓደኛዬ ታወራዋለች። ከዛ የእኔ ፍቅር ታዲያ መቼ ነው የምትመጪው? እኔ ጋራ ሲሆን ችግር ብቻ ነው የሚያወራው፣ ኑሮ ውድነት ነው የሚያወራው። ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው፣ ነይ ቶሎ እና እዚሁ እንጋባ እሺ፣ እዚህ ትዳራችን ይሻለናል ይላል። ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ። እንግዲህ ደግሞ ሲጀነጅ ሲያወራ ምንድን ነው የሚለው? ሚስት የለኝም፣ ወላሂ ለአዚም ነው የምልሽ፣ ሚስት የለኝም ከፈታኋት 4 ዓመቴ አለ። ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው። ከዛ አዎ መቼ አብረን ሰርተን ሲጀመረ ትንሽ እኮ አብረን የቆየ ነው። ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው። ብር አልቸገረኝም። በቃ ደስ የሚል ሀላል ትዳር ነው የናፈቀኝ። የኔ ፍቅር ነው ይልኝ እሺ ይላል። ከዛ እሺ ብር ቆይ ሱቅ አላችሁ እናንተ? ሱቅ አላችሁ? ሱቅ ካለው አንቺ ለምን ተሰደድሽ? ባልሽ ጋር እዛው አትቀመጭ ነበር ሱቅ? እና አንዴ ብር ካለ ለምን መጣሽ? እኔ ነኝ እኮ የከፈኩት እዚህ 10 ዓመት ከተጋባን 10 ዓመት በአንቺ ብር ነው የከፈተው። እዚህ አብረን ነበር። እሱ ተይዞ ሲገባ 1 ልጅ ነበረን። ልጁን ይዞ ገባ። እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ፣ ሁሉም ነገር ነኝ። ከዛ ሁሉም የኔ ገንዘብ ነው እና የለኝ እኔ ሀላል ትዳር ነው ያማረኝ ይላል። ከዛ ሻሁና ሁሉ ታሱ ይሄንን ሲልዩ እናቴ አሁን ሌላ ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ፣ በቪዲዮ ልይሽ፣ ምን አይነት ነሽ? ጥቁር ነሽ? አረንጓዴ ነሽ አይደል? ምን ነው ዝም በደፈናው እንደሚያወራው እና ምን ላክሽ? አንዲት የምታምር ከፌስቡክ አምጥቼ ላኩለት። አውርደሽ ሌላዋል። አዎ ከዛ አቤት ስታምሪ አንደኛ አለ። ያንተ ላክልኝ ብዬው ማለት ነው። በጠዋት ተነስቶ ጺሙን አስተካክሎ በቃ እንደ ቆንጅዬ ሆኖ ላክልኝ። አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባውን ላክ እያደረገ የማያምር እንዲ አይሰለጥንም እያልኩ ዝም አሉ። ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረግልኝ። ወላሂ ከዚህ ከ4 ቀን በኋላ 3 ቀን ጀንጅኝ ድምፁን ከቀዳው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስደነጀንኩህ። ከአሁን በኋላ ኒካ የለህም አልኩት። ለምን 10 ጊዜ ነው የፈታኋት። 10 ጊዜ ስለፈታኋት ኒካ መመለስ አልችልም፣ ቆይቻለሁ 4 ዓመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ ኧረ ረጃአቱ ብዬሻለሁ አለኝ። የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው? ሲጀምር አልፈልግህም አልኩት። 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ። እና አብሬ መኖር አልፈልግም፣ ያው ገንዘቤን ተካፍዬ መውጣት ነው የምፈልገው። እና የእሱ ኒካህ አለ ወይስ የለም? እንደው ከባድ ነው ልጄ። አሁን ይሄ አንደኛ ነገር አንቺም ትልቅ ስህተት ሰርተሻል። ለጥፋትሽ በሸሪዓው እንደዚህ አይደረግም። ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውርደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ። ዝም ብለሽ ጎማዳ መልክ ሄደሽ ልትሆኚ ትችላለሽ። እሱ ደግሞ አገኘሁ ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው። ይፈልጋል፣ ወንድ ነውና። እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ። ለምን ተብሎ ሰው አዳምጭ። ለምን አገባሽ ታዲያ? መጀመሪያ አግብተሻል ተስማምተሽ ድሮ የሚጀነጅናት ይጀንጅና ሳይጀነጅ ሳትስማሙ ተገባችሁ እንዴ? አዳምጭኝ። በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ። ሴት ልጅ የባሏን ጀዋል መጎርጎር፣ ባሏን እንደዚህ ያደርጋል ብሎ ወደዛ
ተጀሰሱ ነው ወላ يغتب بعضكم بعض ይሄ መፈላፈል በማጋ ሄዶ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው በኋላ ሲደነግጥ እንደገና ያው መልሼሻለሁ አልፈታሁሽም ቢልሽ ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ያው ሰውየው እዚህ ሙናበጃ አይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺው አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ስትይ አልፈታም ነው የሚለው የከፈትሽለትን ሱቅ አልሰጥም ብሩ ሊልሽ ይችላል ሊከዳሽ ይችላል ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ከሆነ ይሄን ጉዱን መረጃ ይዣለሁ ብለሻል አንቺ ቀርጸሻል ድምፁንም ምንም ይሄው ባካችሁ እንደዚህ አደረገኝ ስለዚህ ስርዓት የያዝ ባሌ ብለሽ ለቤተሰቦችሽ አምልኪና ቤተሰቦችሽ እዛው አፋቱሽም ማኖሩሽም ያንን አድርጊ ለእንግዲሁ ግን እባካችሁ ሴቶች ይሄን እንዲህ አይነት ነገር አታድርጉ ጥሩ አይደለም የራሳችሁን ህይወት ነው የምታበላሹት የወንድ ልጅ ምን መላእክት አይደለም ሰው የተሻለ ነገር ሲመጣ ሁሉም ይመኛል የለኝም ሚስት እንደው ሰው እንኳን ሚስት አይደለምና ሚስትን ያህል ጸጋ አይደለም ሰው ከየመስጊዱ ከየሆነ ቦታው ከየሱቁ ወለቅ ሲደረግለት ሸበት ጫማ ያለው እንትን እስኪ ጫማ ሰርቆ የሚሄደው ለምንድን ነው የተሻለ ነገር ከሆነ ብሎ ነው ሰው ጫማ ይሰርቃል እንኳን ሚስት አይደለምና ስለዚህ ጥፋቱ የሴቶቹ የእናንተ ነው እንደዚህ አይነት ነገር መደረግ የለበሽም ማድረግ የለብሽም ሴቶችም ተጠንቀቁ በትዳራችሁ ላይ ወንዶችም ሰማችሁ ሚስት ዘይነባ ከሆነች ትግስት ሆና ብመጣ አይ ብትልህ በውስጥ ፌሩዚ ሆና ብመጣ ሞቢና ዙዙ ሃይ ብትልህ ይኸው እየሰማ ነው ይሄን ጉድህን አፈን ከፍተህ እያልክ ፎቶን እየተነሳህ እየነቃቀስክ እያረክ ፎቶ ልካለሁ ብትል የዚች ሊባል ያጋጠመው ያጋጥመሃል ለሰው ብለህ ስታማ ለእኔ ብለህ ስማ የሚባል ነገር አለ ወንዶችም ተጠንቀቁ በያንቺ ሁለተኛ ይሄንን አታድርጊ አላህን ፍሪ ጥሩ አይደለም ያደረግሽው ሌሎችም ሴቶች የባላችሁን ነውር ጀዋሉን እንኳን አይጎረጎርም እንደው መስጂድና ትዳር ዝም ብሎ ጧሃራ ነው ብሎ መኖር ነው የሚሻለው እንጂ ወንዶቹም ከተከታተሉ ሴቶቹም ከተከታተሉ ይሄ ጀዋል የሚያመጣው በላ ብዙ ነገር አለ ማለት ነው ብዙም ያለያይ ነገር አለ ሴቶቹም አጣርፉ ወንዶቹም አጣርፉ እንደው ስለዚህ ዝም ብሎ ተማምኖ መስጂድ ሲገባ እንደው ሽንት ሲንሸናበት ያን መስጂድ ይሄ መስጂድ ነጃሳ ነው ማለት አይቻልም ዝም ብሎ አደባርጎ ገብቶ ሰግዶ መውጣት ሴትም እንደዚህ ወንድም እንደዚህ ተቻችሎ መኖር ነው በአንቺ ለማንኛውም እናት ይሄን ለሁላችንም ትምህርት ነው አላህ ይጠብቀን እና ወንዶች አሰላሙ አለይኩም ወራህመቱላሂ ወበረካቱ ወንዶች እንዴት ናችሁ ሰላም ናችሁ ወንዶች እንደው ልክስክስ አትሆኑ ወንዶች እንደው ምስት እያላችሁ የሌለው መቼም እሺ ይሄን ቪዲዮ ብዙ ትምህርት ይሆናል እና ወንዶችዬ ብዙ ሚስት እያላችሁ ሴትም ባል እያላችሁ ምን ልዩነት አለው ያው ነው በቃ ድሃም ከሆንካችሁ የድሃ ሚስት ትሻላለች አንቺም ደግሞ ድሃ ባልሽ ከሀብታም ባል ከሰው ባል ድሃ ባልሽ ይሻልሻል እንደው ለምንድነው ግን ተሳስባችሁ የማትኖሩትና በጣም ነው የሚያሳዝነው ግን ወላሂ እቺ ልጅ አሁን 10 አመት እንኳን 10 አመት አይደለም እንደው ያን ወሩ ራሱ ይከብዳል ስደት ላይ በጣም ከባድ ነው ያልፈልኛል ይሄን አርጌ እያለች እንግዲህ ያው ባልሰማ ቁጭ ብትል ይሻላት ነበር አሁን የበለጠ አንጀቷ እያረረ እንደገና ንብረቷን እሷ እየፈጋ ብቻ ከባድ ነው እንደው እኛ ሴት ስንባል የለንም በአንድ ፊት እንደው ያላየ ያልሰማ ይሻላል ማለት ነው እና ወደችዬ ከእንደዚህ ያለ ከመጥፎ ነገር አላህ ይጠብቀን እና ላይክ ሰብስክራይብ ኮሜንት አድርጉልኝ ቪዲዮ እየደረሳችሁ ሁሉ ወዳችኋለሁ ሰላም አለይኩም ወራህመቱላህ